ጤና ይስጥልኝ እንደምን አላችሁ? በዛሬው የመጽሐፍ ዳሰሳ ይዤላችሁ የቀረብኩት በዚህ ወቅት መነጋገሪያ ከሆኑ ርዕሰ ጉዳዮች መካከል አንዱ የሆነውን የኢትዮጵያ የባህር በር ባለቤትነትን ጥያቄ ያነሳውን ይህንን ተነባቢ መጽሐፍ ነው። አሰብ የማን ናት? የኢትዮጵያ የባህር በር ጥያቄ በሚል ርዕስ በዶክተር ያዕቆብ ኃይለማርያም የተጻፈ መጽሐፍ ነው። ይሄ 11ኛ እትም ነው። መጽሐፉ ከወጣ ረጅም ጊዜ ሆኖታል። ይሄ በዶክተር ያዕቆብ የተጻፈው መጽሐፍ የኢትዮጵያን የባህር በር ጥያቄን በሚመለከት በጣም ወሳኝ የሆኑ ነጥቦችን አንስቷል። በዛሬው ዕለት በመጽሐፉ የተዳሰሱ ነጥቦችን አነሳላችኋለሁ። ትንሽ ረዘም ያለ ጊዜ ቆይታ ይኖረናል። ምክንያቱም በመጽሐፉ ዝርዝር የተነሱት ጉዳዮች የተወሰነ ማብራሪያ የሚፈልጉ በመሆናቸው ነው። እንግዲህ በዚህ መጽሐፍ እምነት የኢትዮጵያን የባህር በር ጥያቄ ከታሪክ፣ ከዓለም አቀፍ ሕጎች እንደዚሁም በአካባቢው ካሉ ሕዝቦች ግንኙነት ተነስቶ ይተነትንና የኢትዮጵያን የባህር በር ጥያቄ ትክክለኛ ምላሽ እንዲያገኝ ሙግት ያደርጋል። መጽሐፉን ያዘጋጁት ዶክተር ያዕቆብ ኃይለማርያም በኢትዮጵያ ፖለቲካ ውስጥ ስማቸው በጉልህ ከሚነሱ ሰዎች መካከል አንዱ ናቸው። ዶክተር ያዕቆብ የዓለም አቀፍ ሕግ ባለሙያ ናቸው። ኖርፎልክ ስቴት ዩኒቨርሲቲ አሜሪካን ሀገር ውስጥ የቢዝነስ ሎ መምህር ናቸው። እንደዚሁም ደግሞ ሩዋንዳ በ1990ዎቹ መጀመሪያ አካባቢ በነበረው የዘር ፍጅት ግጭቱ ከተጠናቀቀ በኋላ የተቋቋመ ኢንተርናሽናል ክሪሚናል ትሪቡናል ፎር ሩዋንዳ የሚባል ICTR የተባለ አንድ ኮሚሽን ነበረ። እዛ ኮሚሽን ውስጥ የዘር ፍጅቱን ዳኝነት ለመስጠት በነበረው ኮሚሽን ውስጥ እሳቸውም ኃላፊነት ወስደው ሲሰሩ ነበረ። በሀገራችን ፖለቲካ ውስጥ ደግሞ በ1997 ምርጫ ላይ ተሳትፈው ለፓርላማ ተመራጭ ሆነው አሸንፈዋል። በኋላ ላይም ለእስር ተዳርገዋል። ሚሊኒየሙ አካባቢ ነው የተፈቱት። እሳቸው በኢትዮጵያ ፖለቲካ ውስጥ ትልቅ ጉልህ ሚና ከተጫወቱ ሰዎች መካከል የሚጠቀሱ ሰው ናቸው። ይሄ መጽሐፍ 13 ክፍሎች አሉት። የመጀመሪያው ርዕስ የወደብ ወይም የባህር ባለቤትነት ጉዳይ ጥቅሙን በደንብ ያብራራሉ። ከኢኮኖሚ አንጻር፣ ከዲፕሎማሲ አንጻር፣ ከወታደራዊ መከላከል አንጻር ምንድን ነው ጥቅሙ የሚል ያነሳሉ። አለመኖሩ ደግሞ ለአንድ ሀገር የሚኖረው ጉዳት ምንድን ነው የሚለው በመጽሐፉ በደንብ ተዳስሷል። ሌላው በሁለተኛ ክፍል ላይ ያስቀመጡት የኢትዮጵያን የባህር በር ባለቤትነት ለማስከበር ያለፉ የኢትዮጵያ መሪዎች ያደረጓቸው ተጋድሎች ያነሳሉ። በኢህአዴግ ዘመን ደግሞ የባህር በር ለማጣት በወቅቱ የነበረው የኢህአዴግ አገዛዝ የተጫወተው ሚና ያነሳል። በየዘመኑ የተደረጉ ተጋድሎችን በምዕራፍ 2 ላይ እናነሳለን። በሶስተኛ ደረጃ መጽሐፉ የሚያነሳው የሁለተኛው ዓለም ጦርነት እንደተጠናቀቀ በጦርነቱ አሸናፊ የነበሩት አራቱ ሀገሮች ማለትም አሜሪካ፣ እንግሊዝ፣ ፈረንሳይ፣ ሶቪየት ህብረት፣ እነዚህ አራት ሀገራት በወቅቱ ደግሞ ተሸናፊ የነበረችው ጣሊያን፣ እንደዚሁም ደግሞ ኢትዮጵያ ኤርትራን በሚመለከት ያሳለፉት ውሳኔ እንደዚሁም ያን ውሳኔ ተከትሎ የነበረው የታሪክ ሂደት እና የመልሶ ኢትዮጵያን የባህር በር ባለቤት ያደረጋትን የፌዴሬሽን ስምምነት መሰል ጉዳዮች ያነሳሉ ማለት ነው። ምዕራፍ 3 ይህን ካነሱ በኋላ ላይ ኤርትራን በጦር ኃይል ተገንጥላ ራሷን ስትችል የተሰሩ የህግ ስህተቶችንም እንዲሁ ያነሳሉ። ከምዕራፍ 5 እስከ 8 ባለው የሚነሳው የመጽሐፉ ክፍል የሚዳሰሰው ስለ አልጀርስ ስምምነት ነው። ስለ ስምምነቱ ኢፍትሐዊነት፣ በኢትዮጵያ በኩል ስለነበሩ ተዋዋዮች፣ ኢትዮጵያ ያስረከበቻቸው መብቶች፣ ይህን ከዘረዘሩ በኋላ የአልጀርስን ስምምነት ኢትዮጵያ መሰረዝ አለባት፣ በምን ምክንያት ደግሞ መሰረዝ እንዳለባት በደንብ ያብራራሉ ማለት ነው። ስለዚህ ከምዕራፍ 5 እስከ 8 ያለው መጽሐፉ ክፍል ስለ አልጀርስ ስምምነት ኢፍትሐዊነትና የኢትዮጵያ ይህን ስምምነት መቀበሏ የፈጠረውን ጉዳት በደንብ ያነሳሉ ማለት ነው። ሌላው ከዛ በኋላ ያሉት ምዕራፎች ምዕራፍ 9 የፖለቲካ ፓርቲዎች፣
ማህበራት፣ የተለያዩ ግለሰቦች የአሰብ ወደብ ባለቤትነትን በሚመለከት ያደረጓቸው ትግሎች በንግግሮቻቸው በአቋሞቻቸው ምን እንደነበሩ አንስተዋል። ሌላ ልምዶች በምዕራፍ 11 ደግሞ የተቀመጠው ልምዶች ለምሳሌ የካሜሩን እና የናይጄሪያ የድንበር ውዝግብ እና ያን ተከትሎ የባህር ይገባኛል ጥያቄ እንዴት እንደተመለሰ እና የሌሎች ሀገራትንም ልምድ ያነሳሉ። ሌላው በምዕራፍ 12 ላይ ደግሞ መፍትሄ የሚሉትን እሳቸው እንደ መፍትሄ የሚያቀርቧቸው ወሳኝ ኢትዮጵያን የባህር በር ባለቤት ለማድረግ 3 አማራጮች ብለው ያቀረቧቸውን ያነሳሉ ማለት ነው። እነዚህ ናቸው የመጽሐፉ አወቃቀር የሚያሳዩት እነዚህ ናቸው። በዚህ መሰረት በመጀመሪያው ክፍል ላይ ለመዳሰስ የሞከሩት የዚህ መጽሐፍ ዓላማ ኢትዮጵያ በታሪክ በዲፕሎማሲ እንደዚሁም ደግሞ በአካባቢው ባሉ ህዝቦች ግንኙነት የባህር በር ባለቤትነት መብቷ መጠበቅ አለበት የሚለውን የሚሞግት መጽሐፍ ነው። ምዕራፍ 1 ኢትዮጵያ የባህር በር ባለቤት መሆኗ የሚያስገኝላት ጥቅሞች ከኢኮኖሚ አንጻር ሲዘረዝሩ ያነሱት በአሁኑ ወቅት ኢትዮጵያ በየቀኑ ለጅቡቲ በቀን ኪራይ ይሄ መጽሐፍ በተጻፈበት ወቅት $5 ሚሊዮን ታወጣለች። ይሄ ከፍተኛ የሆነ ወጪ ነው። 90% የኢትዮጵያ የውጭ ንግድ የሚከናወነው በጅቡቲ ወደብ በኩል ነው። ታሪፍ ጭማሪዎች በየጊዜው ይደረጋሉ። በአንድ ወቅት ወደ 25% የታሪፍ ጭማሪ ድረስ አድርገው በድርድር እንደተፈታ ያነሱት ጉዳይ አለ። እንግዲህ ኢትዮጵያ በዙሪያዋ ካሉ አገራት አንጻር ሲታይ ሞቃዲሾ፣ ፖርት ሱዳን፣ ሞምባሳ፣ በርበራ፣ ጅቡቲ የአሰብ ወደቦች አሉ። ከነዚህ በተነጻጻሪ የአሰብ ወደብ ወደ 624 ኪሎ ሜትር አካባቢ ለማዕከላዊ የአገሪቱ ክፍል አዲስ አበባ ቅርበት አለው። በኢትዮጵያ ውስጥ ይሄ መስመር ማለትም የአሰብ መስመር አንጻራዊ ቅርበት ያለ በመሆኑና ተመራጭ መሆኑን ያነሳሉ። አሁን የምንጠቀምበት የጅቡቲ መስመር ብቸኛው መስመር ነው። 90% የንግድ እንቅስቃሴ የሚካሄድበት መስመር ነው። ጦርነቶች፣ ግጭቶች በሚደረጉበት ጊዜ ያን መስመር መያዝ ማዕከላዊውን የአገሪቱ ክፍልና ሌሎች አካባቢዎችን ጫና ውስጥ የሚከት በመሆኑ ምክንያት መንግስታት ትኩረት ይሰጡበታል። ለምሳሌ በኢትዮ ኤርትራ ጦርነት ጊዜ በወቅቱ ኢህአዴግ ወደ 4000 የሚደርስ ጦር በጅቡቲ ኢትዮጵያ መስመር ሚሌ አካባቢ አስፍሮ እንደነበረ አስቀምጠዋል። ይህንን ያሳያል ማለት ነው፣ ምን ያህል ኢምፓክት እንዳለው ማለት ነው። ወደብ አልባ መሆን ከ33 እስከ 43% ድረስ የእድገት አማራጭ ያቀጭጫል ብለው ያነሳሉ። ዓለም ላይ 44 ሀገራት ወደብ አልባ ናቸው፣ ላንድ ሎክድ ሀገር ናቸው። አንዳንዶቹ ደግሞ ደብል ላንድ ሎክድ የሚባሉ 2 ጊዜ ያክል በየብስ የተከበቡ እንደሆነ ጥናቶች ያሳያሉ። ከነዚህ 44 ላንድ ሎክድ ከሚባሉት ወደብ አልባ ሀገራት በህዝብ ቁጥር ከፍተኛውን የሆነችው ኢትዮጵያ ናት። 130 ሚሊዮን ህዝብ ይዛ ወደብ አልባ የሆነች ትልቅ ህዝብ ያላት ሀገር ኢትዮጵያ ብቻ ናት። ይሄ ከፍተኛ ጉዳት እንደሆነ አንስተዋል። እኛ ዕዳ ቢሰረዝም እርዳታ ቢጎርፍም ምንም እንኳ የዓለም አቀፍ ትብብሮች ተደርገው ብዙ አማራጮች ቢዘረጉም በወደብ በማጣታችን ምክንያት ብቻ በከፍተኛ ሁኔታ ኢኮኖሚያችን የሚጎዳ መሆኑን አስቀምጠዋል። አሃዞችን በደንብ ዘርዝረው አስቀምጠዋል ማለት ነው። አንዳንድ ሀገራት ወደብ ሳይኖራቸው ውስጥ አድገው የለም ወይ ለምሳሌ ብሎ እንደ ሉክዘምበርግ እንደ ስዊዘርላንድ የሚያነሱ ይኖራሉ። ነገር ግን እነዚህ ሀገራት የዘመነ የሰለጠነ የሎጂስቲክስ አቅርቦት በአካባቢ ሀገራት የተረጋጋና ስታብሊሽድ የሆነ ግንኙነት መኖር ለእድገታቸው ያን ያክል አልጎዳቸው ይሆናል። ነገር ግን እንደ ኢትዮጵያ ላለ ግዙፍ በቀጠናው ግዙፍ አገር ታሽጎ የመልክዓ ምድር እስረኛ ሆኖ መኖሩ ከፍተኛ ጉዳት እንዳለው በመጽሐፉ ተነስቷል ማለት ነው። ይሄ ብቻ ግን አይደለም፣ በኢኮኖሚ ብቻ አይደለም ጉዳቱ። በዲፕሎማሲ ብንወስድ የዓለም 90% በዲፕሎማሲ ብንወስድ የዓለም 70% የንግድ እንቅስቃሴ የሚካሄድበት አካባቢ ላይ ተነጥሎ ከቀይ ባህር ተነጥሎ መኖር ለኢትዮጵያ እጅግ የሚጎዳ ነገር ነው። በአካባቢው ያለው ሐይቅ የአረብ ተዋንያን ያሉበት ስለሆነ የአረብ ሐይቅ ተብሎ እስከ መሰየም የደረሰው ኢትዮጵያ ከባህሩ እየራቀች በሄደች ቁጥር
ተሰሚነቷን ለመቀነስ እንደ አንድ አስተዋጽኦ የሚያደርግ ነገር ነው። ሌላው በዓለም ላይ ጉልበተኞቹም ሀገራት መካከለኛ ጉልበት ያላቸውም ሀገራትም ቢሆን እንደ ጅቡቲ ያለ ለምሳሌ አገር ወታደራዊ ቤዝ ለመገንባት ፉክክር የሚያደርጉበት ወቅት ላይ ኢትዮጵያ ከባህሩ በራቀች ቁጥር ተሰሚነቷ እየተቀነሰ እንዲሄድ ያደርጋል ማለት ነው። በዲፕሎማሲ በኩል ያለው ብቻ ግን አይደለም። በወታደራዊ ከወሰድነው ለምሳሌ ከባህር ስንርቅ የራሳችን የወደብ አክሰስ ሳይኖረን ሲቀር ወታደራዊ አቅማችንም ላይ የራሱ የሆነ ተጽዕኖ ያስከትላል። ሁለተኛው የጣሊያን ወረራ ወቅት የሎጂስቲክስ አቅርቦትን ተቸግረን እንደነበር እና ያኔ አፄ ኃይለሥላሴም አሜሪካን ሀገር በሄዱ ወቅት ይህንን ነገር አንስተውታል በኋላ ላይ ማለት ነው። በሁለተኛ ዓለም ጦርነት ወቅት ያ አክሰስ አለመኖር የራሱ በሁለተኛው የጣሊያን ወረራ ማለት ነው እንዲህ አይነት አስተዋጽኦ ነበረው። የወታደራዊ ዕቃዎችን በወደቦች በኩል ለማስገባት ብንፈልግ ለምሳሌ ወደብ አለመኖሩ እኛን በከፍተኛ ሁኔታ እንዲጎዳን ያደርጋል ማለት ነው። ስለዚህ ይህንን ጠቀሜታዎች አንስተዋል ማለት ነው። ስለ አሰብ ስናነሳ አሰብ ቅርብ ካሉት በተነጻጻሪ ቅርብ ወደብ ነው የምንለው። ጥቂት ስለ አሰብ እናሳ መጽሐፉ ወደ ምዕራፍ 10 አካባቢ ቢያነሳው ግን ወደዚህ ወደፊት አምጥቶ ማየቱ ስለሚጠቅመን ነው። ይሄ የአሰብ ወደብ ሰዎች ምንም የሰው እንቅስቃሴ የሌለበት አካባቢ አድርገው ያስባሉ። ከተማ ነው፣ ሰፊ ከተማ ነው። ይሄ በ1869 አካባቢ የካቶሊኩ ቄስ የጣሊያን የካቶሊክ ቄስ ጁሴፔ ስፔቶ የሚባሉ ሰው በወቅቱ ከነበሩ ወንድማማቾች በአካባቢው የነበሩ ኢብራሂም ቢን አህመድ እና እንደዚሁም ሁሴን ቢን አህመድ የሚባሉ ወንድማማቾች በ6000 ማሪያ ትሬዛ ነው ለሩባቲኖ ለሚባል ኩባንያ በዛ ኩባንያ ስም የገዙት። በ1869 አካባቢ ነው ይሄ ኩባንያ የገዛው። ጣሊያኖቹ ወንድማማቾች መጥተው ማለት ነው። ጣሊያኖቹ ገዢዎች መጥተው ማለት ነው። በኋላ በ1920ዎቹ ደግሞ ስንወስድ ይሄ አካባቢ በቁጥር ወደ 3000 አካባቢ የሚሆን ህዝብ ይኖርበት የነበረ አካባቢ ነው። ኩባንያው ከገዛው በኋላ በጣሊያን የምስራቅ አፍሪካ የግዛት ተብሎ የተካለለበትን ሁኔታ እናያለን። አሰብ በፌዴሬሽን እስኪዋሃድበት ድረስ እስከ 1952 ጊዜ ድረስ ያን ያክል ትርጉም ያለው መሰረተ ልማት ያልተገነባበት ሁኔታ ነበረ። በኋላ አሰብን ለመገንባት በአፄ ኃይለሥላሴ ጊዜ ሞግራድ የሚባል የዩጎስላቪያ ኩባንያ ተቀጥሮ ወደ 26 ሚሊዮን ብር አካባቢ አውጥቶ እንደለማ እናያለን። በኋላ የነበሩ መንግስታትም እንደዚሁ ይሄንን የአሰብን ወደብ ለማልማት ብዙ ወጪ አውጥተዋል። በአካባቢው ትምህርት ቤቶች አሉ፣ የመንግስት መስሪያ ቤቶች አሉ፣ ሆስፒታሎች አሉ። ትልቅ የነዳጅ ማጣሪያም ኢትዮጵያ ሰርታ እንደነበር እናያለን። ስለዚህ ይሄ አሰብ የሚባለው አካባቢ የንግድ እንቅስቃሴ የነበረበት ነበረ ማለት ነው እና ለረጅም ዓመታት ያህል ግን የኢትዮጵያ ስላልተጠቀመችበት ቦታው ምድረ በዳ ሆኖ እነዚህ መሰረተ ልማቶች ቢኖሩትም ምድረ በዳ ሆኖ እናገኘዋለን ማለት ነው። በመጽሐፉ ቀጣዩ ክፍል የተነሳው የኢትዮጵያን ባህር ባለቤትነት ለማረጋገጥ የተደረጉ ትግሎች ናቸው። በዚህ ላይ የተጠቀሰው ኢትዮጵያ ባህር በር ነበራት። አንድ ቁም ነገር ይሄ ነው። ለምሳሌ በታሪክ መለስ ብለን ስናይ ፐሪፕለስ ኦፍ ኤሪትሪያን ሲ በሚል የተጻፈ ቆየት ያለ መጽሐፍ ከ100 እስከ 150 ዓመተ ምህረት በነበረው ጊዜ የኢትዮጵያን የአዶሊስ ወደብ ለምሳሌ በቀጥታ ኢትዮጵያ ንግድ እንቅስቃሴ ታደርግበት የነበረ እንደሆነ አንስተዋል። አዶሊስ ብቻ ሳይሆን ገምዛ፣ ዘይላ፣ ምጽዋ እነዚህ ወደቦችን ትቆጣጠር ነበረ። ስለዚህ እነዚህ ወደቦች በሙሉ በቀጥታ ኢትዮጵያ ስትጠቀምባቸው የነበሩ ወደቦች ናቸው። የባህር በርን በቀጥታ ቁጥጥር ስር ለማዋል ያደረጉት ለምሳሌ አፄ ዘርዓ ያዕቆብ በ1434 እስከ 1468 ደግሞ እንደዚሁ ቀጥተኛ ቁጥጥር የግዛት ቁጥጥር ጭምር የሚያደርጉበትን ሁኔታ እናያለን። በመካከለኛው የኢትዮጵያ ዘመን ማለት ነው። በኋላ ላይ እንግዲህ የውጭ ኃይሎች አካባቢው ያለውን ከፍተኛ ፋይዳ በመገንዘብ ለምሳሌ ቱርክ፣ ግብጾች እና ሌሎች ደግሞ የአውሮፓ ሀያላን አካባቢው ላይ የየራሳቸው ሚና ተጫውተዋል ማለት ነው። ለምሳሌ ቱርኮች ምጽዋን ተቆጣጥረው ቆይተዋል። በኋላ ላይ ደግሞ ጣሊያኖች ደግሞ እንዳየነው ወደ
ከ80ዎቹ አካባቢ 1800ዎቹ ጀምሮ ባሉት ጊዜያት የነዚህን ኃይሎች ትኩረት እንዳገኘ ማንሳት ይቻላል ማለት ነው። ሩባቲኒዮ ኩባንያ በ1860ዎቹ ገዛ ብለናል። በኋላ ላይ ግን በ1890 ደግሞ ኤርትራ የሚለውን ስያሜ የሰጠው በምስራቅ አፍሪካ የኤርትራ ግዛት የጣሊያን ግዛት ተብሎ እንዳየና ያለን ማለት ነው። በወቅቱ ምጽዋ ለምሳሌ በቱርኮች ረጅም ጊዜ ለ300 ምናምን ዓመታት አካባቢ ቁጥጥር ስር የነበረም ቢሆን በዘመነ መሳፍንትም ሳይቀር በእነዚህ ቦታዎች ላይ ኢትዮጵያ ያለ ገደብ ባህሩ ተጠቃሚ ነበረች። በወደብ አገልግሎቱም አንድም ጊዜ ችግር ሳይገጥማት የኦነርሺፕ ኦን የማድረግ ፈተናዎች ናቸው እንጂ የነበሩት ኢትዮጵያ ንግድ እንቅስቃሴ ለማካሄድ ተጠቃሚ የነበረችበት ሁኔታ እናያለን ማለት ነው። ይህንን እንውሰድና የተደረጉ ትግሎች ስንመጣ ለምሳሌ ማዕከላዊ ኢትዮጵያን ለመመስረት ከአፄ ቴዎድሮስ ጀምሮ የነበረውን እንኳን ዘመናዊት ኢትዮጵያ ብንወስድ አፄ ቴዎድሮስ በ1855 ለንግስት ቪክቶሪያ ደብዳቤ ጽፈው ነበረ። በወቅቱ የእንግሊዝ ቆንስላ ፕላውደን እና ካሜሮን የሚባሉ ልዑካን መጥተው የነበረ ጊዜ እንዲያግዟቸውና እነዚህን አካባቢዎች ለመቆጣጠር እና ግብጾችንም እንዲያወጡላቸው ከግብፅ አገዛዝ አካባቢ ነፃ እንዲሆን ለማድረግ የቱርክንም ቁጥጥር በዛ አካባቢ ነፃ ለማድረግ እንዲያግዟቸው ደብዳቤ ጽፈው እንደነበር እናያለን። አፄ ዮሐንስም እንደዚሁ ሙሉ በሙሉ ማለት በሚቻል መልኩ ያን አካባቢ ለመቆጣጠር ፍላጎት ለእንግሊዝ ንግስት ደብዳቤ ጽፈው አሳይተዋል። በኋላ ደግሞ አፄ ሚኒሊክም እንደዚሁ እሳቸው ይጠቀሙበት የነበረው መሳሪያ ያስገቡበት የነበረው በፈረንሳይ ቁጥጥር ስር የነበረው የጅቡቲው ኦቦክ ወደብ ነው ይጠቀሙ የነበረው። በወቅቱም እሳቸውም ዲፕሎማሲያዊ ትግሎችን ለማድረግ ያደረጓቸው ጥረቶች ተቀምጠዋል ማለት ነው። ምንም እንኳ በወቅቱ በአፄ ሚኒሊክ ዘመን የነበሩ የታሪክ ተቃርኖችን በመጽሐፋቸው ለማንሳት የሞከሩት እንዳለ ሆኖ ማለት ነው። በኋላ አፄ ኃይለሥላሴ እንግዲህ ንጉስ ከመሆናቸው በፊት 1924 ላይ ልዑል ራስ ተፈሪ ተብሎ በነበረ ጊዜ አውሮፓን ሲጎበኙ አፄ ኃይለሥላሴ ያኔ ልዑል ራስ ተፈሪ ማለት ነው ኢትዮጵያ በጅቡቲ በኩል ወደብ እንድታገኝ ባህር በር እንድታገኝ ፈረንሳይን ጠይቀው ያኔ ያልተሳካላቸውም ነበር። ጣሊያንን ደግሞ እንደዚሁ ያን ጊዜ ሙሶሎኒ ነበረ ጣሊያንን ያስተዳድር የነበረው። በኋላ እኛን መጥቶ የሁለተኛውን ወረራ ከማካሄዱ በፊት እሳቸው የኢትዮጵያን የባህር በር ኢሹ አንስተው አሰብን ለኛ ይገባል ብለው ጠይቀው ለ99 ዓመት ያክል አሰብ ለኢትዮጵያ ተወሰደው ብለው በምትኩ ግን ግንኙነታቸውን በሙሉ ከጣሊያን ጋር ብቻ ማድረግ ይኖርባቸዋል የሚለውን ባለመቀበላቸው ምክንያት ነው ያ ውድቅ የሆነው ማለት ነው። እንግሊዝንም ጠይቀው ያም ተቀባይነት አላገኘላቸውም። እነዚህን ሁሉ ሙከራዎች ጃንሆይ በወቅቱ አድርገው እንደነበረ ታሪክ ያነሳል ማለት ነው። ይሄ ሁሉ ጥረት ሆኖ ግን እስከ 1952 ድረስ ኢትዮጵያ ወደብ አልባ ሆና እንድትሆን እንደነበረ አንስተዋል ማለት ነው። ነገር ግን አፄ ኃይለሥላሴ የአፄነት ስልጣናቸውን ካገኙ በኋላ ስልጣናቸው ተደላድሎ በኋላ ከስደት መልስ ስልጣናቸውን ለማጠናከር ጊዜ ካገኙ በኋላ በ1945 የሁለተኛው ዓለም ጦርነትም መጠናቀቅን ተከትሎ ወደ አሜሪካን ሀገር ጉብኝት አድርገው ነበረ። ለዩኤስኤ ፕሬዚደንት በወቅቱ ሩዝቬልት ነው የነበረው። ሩዝቬልት 1945 ላይ ያልታ በሚባል ቦታ ላይ ስብሰባ አድርገው በነበረ ሰዓት ኤርትራ በኢትዮጵያ ስር እንድትሆን ለአሜሪካው ፕሬዚደንት ጥያቄ አቅርበው ነበረ፣ ድጋፍ እንዲሰጧቸው ማለት ነው። የአካባቢው ሰላም እንዲጠበቅ ኢትዮጵያም የባህር በር አክሰስ እንድታገኝ ጃንሆይ በወቅቱ ትልቅ ሮል ተጫውተዋል። የኤርትራን መዋሃድ ምክንያቱም በወቅቱ ጣሊያን ተሸናፊ ኃይል ውስጥ ስለነበረ ያንን ዲፕሎማሲያዊ አቅም ለመጠቀም ብለው አሸናፊነት ጉልበት ከነበረ አሜሪካ ጋራ ድርድር ካደረጉ ኢትዮጵያን ወደ ባህር በር መልሳታለሁ ከሚል ተነስተው ነው ያሉት። በ1947 እንግዲህ ከፌዴሬሽኑ በፊት ማለት ነው እንግዲህ 1947 ላይ ከፌዴሬሽኑ በፊት ፌዴሬሽኑ የተካሄደው 1952 ነው። 1947 ላይ ወደ ባህር በሩ መግባታችንን እርግጠኝነት ስሜት ይሰማቸው ስለነበረ አፄ ኃይለሥላሴ መርከቦችን ጭምር ገዝተው በቀይ ባህር ላይ
እንዲሰማሩ አድርገዋል። እነዚህ የመርከቦቹ ስም ራሱ አንደኛው መርከብ አዶሊስ፣ ሁለተኛው ባህረ ነጋሽ፣ ሶስተኛው ወልወል የሚባሉ 3 መርከቦችን ገዝተው በቀይ ባህር ላይ አሰማርተው ነበር። ይሄ ያደረጉት 1947 ላይ ነው። ወደ ባህሩ መመለሳችን አይቀርም የሚል ድምዳሜ ስለነበራቸው ማለት ነው። በ1952 እንግዲህ ኤርትራ በፌዴሬሽን ከኢትዮጵያ ጋር ስትዋሃድ የሁለት ወደቦች ባለቤት ሆነን ምጽዋንና አሰብን ማግኘት የቻልንበት ሁኔታ ነበረ ማለት ነው። በኋላ ላይ እንግዲህ ደርግም የተጫወተውን ሮል በ17 ዓመት የትግል ጊዜ ውስጥ የታሪክ ሂደቱ የተከተለው የኃይል ምርጫ፣ የኃይል አማራጭ ነገሮችን በማጦዝ የነበረው ሮል እንዳለ ሆኖ ወደብ እንዳናጣ ደርግ የአሰብ ወደብን ኤርትራ እንግዲህ በትጥቅ ትግሉ ስታገኝ በነበረው የውጭ ድጋፍ መገንጠሏ ካልቀረ ኢትዮጵያ ያለ ወደብ እንዳትቀር አሰብ አካባቢ የሰሩት ፖለቲካ ነበረ። የመጀመሪያው የአፋር ህዝቦች ነፃነት ንቅናቄ ኤልኤፍ እሳቸው ጠርተው ድጋፍ ያደረጉበት ገና ከመጀመሪያው ወደ ኃላፊነት ከመጡበት ጊዜ ጀምሮ ማለት ነው። በመፈንቅለ መንግስት ወደ ኃላፊነት ከመጡበት ጊዜ ጀምሮ በኋላ ላይ የኤርትራ መገንጠል እውን እየሆነ መምጣቱን በተረዱ ጊዜ አዋጅ ቁጥር 16 1980 ብለው አሰብን ራስ ገዝ አስተዳደር እንዲሆን ያደረጉትም አንዱ ምክንያት እንዲህ አይነት ፖለቲካዊ ምክንያት እንደነበረው ራስ ገዝ ተብሎ በወቅቱ ኡጋዴን፣ ድሬዳዋ፣ ትግራይ እና አሰብን ራስ ገዝ ብለው በወቅቱ ሰይሞ እንደነበረ እናያለን ማለት ነው። በመጽሐፉ ላይ በኋላ ህወሓት ኢህአዴግ የአሰብ ወደብን እና አጠቃላይ ባህር በር ጥያቄን ለማሳጣት የሄደበትን ደግሞ እንደዚሁ ይሞግታሉ ማለት ነው። ይህን ካሉ በኋላ በመጽሐፉ ምዕራፍ 3 ላይ በደንብ የተዳሰሰውና የሚመስጠው ታሪክ በሁለተኛው ዓለም ጦርነት ወቅት አሸናፊ የነበሩት 4ቱ ሀያላን ሀገራት ማለትም ፈረንሳይ፣ እንግሊዝ፣ አሜሪካና ሶቪየት ህብረት እነዚህ 4 ሀገራት ጣሊያንን ይዘው የተባበሩት መንግስታት ጉባኤን ይዘው ኢትዮጵያን ይዘው ኤርትራን በሚመለከት ያደረጓቸው ተጋድሎች በደንብ እና የደረሱባቸው ውሳኔዎችንም በደንብ አስቀምጠዋል ማለት ነው። እንግዲህ ሁለተኛው ዓለም ጦርነት ወቅት ጣሊያን ከተሸናፊዎቹ ወገን ነው የነበረችው። የቀድሞ የጣሊያን ቅኝ ግዛት የሚባሉት በሙሉ በአፍሪካ የነበሩት ለምሳሌ እዚሁ ምስራቅ አፍሪካ የነበሩት በኤርትራ አካባቢ፣ በሶማሊያ፣ ሊቢያ እነዚህን በሙሉ መብቶችን የተረከቡት 4ቱ አሸናፊ ሀያላን ሀገራት የሚባሉት ናቸው የተረከቡት። እነሱ የውጭ ጉዳይ ሚኒስትሮቻቸው ይዘው የጣሊያን ተወካይም በወቅቱ ይዘው ከኢትዮጵያ ደግሞ ጸሐፌ ትእዛዝ አክሊሉ ሀብተወልድ ይህንን መጽሐፍ የጻፉ ሰው ናቸው። የአክሊሉ ማስታወሻ የሚለውን መጽሐፍ የጻፉ በወቅቱ ኢትዮጵያን ወክለው የቀረቡ ናቸው። እንደ አውሮፓውያን አቆጣጠር ፌብሩዋሪ 10 1947 ላይ የፓሪስ ስምምነት የሚባል አድርገው ነበረ እና በዛ የፓሪስ ስምምነት ጣሊያን በአፍሪካ የነበራትን ቅኝ ግዛት በሙሉ ያጣችበት ወቅት ነው። ማጣቷን ደግሞ ተገዳ የፈረመችበት ወቅት ነው። 4ቱም በወቅቱ የነበሩት ሀያላን ሀገራት የኢትዮጵያን የባህር በር ጥያቄ የሚረዱ ናቸው የነበሩት። አቋማቸው ደግሞ በኋላ ዓለም አቀፍ ሕግ እንዲሆን የጣሊያን በአፍሪካ የነበራት የቅኝ ግዛት ስምምነቶች፣ ውሎች በሙሉ እንዲሰረዙ አድርገዋል ማለት ነው። በአንድ ዓመት ጊዜ ውስጥ ደግሞ ተስማምተው ለተባበሩት መንግስታት ጠቅላላ ጉባኤ በቀድሞ የነበረው የጣሊያን ቅኝ ግዛት ስር የነበሩ ግዛቶች በሙሉ ምን ይሁኑ የሚለውን የውሳኔ ሀሳብ እንዲያመጡ ተብለው ነበረ። በአንድ ዓመት ጊዜ ውስጥ እንዲያቀርቡ ማለት ነው። ኋላ ላይ እንደ አውሮፓውያን አቆጣጠር ሜይ 13 1947 የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የፈርስት ኮሚቴ አቋቋመ እና ምክር ሀሳብ አመጣ። ያን ጊዜ ኤርትራን በሚመለከት ያነሳው ምንድን ነው? በ34 ድጋፍ፣ በ16 ተቃውሞ፣ በ7 ድምፅ ተአቅቦ ምንድን ነው ያነሱት? የምዕራቡ የኤርትራ ክፍል ካለው ቅርበት በመነሳት ካለው ታሪካዊና የባህል ቁርኝት ወደ ሱዳን ቢካለል፣ የተቀረው ክፍል ደግሞ የኤርትራ በሙሉ ክፍል ወደ ኢትዮጵያ ይካለል ብለው አቅርበው ነበረ። ነገር ግን ይሄ የ2/3 የጉባኤውን ድምፅ ባለማግኘቱ ውድቅ ሆኖ ነበረ። በኋላ ጠቅላላ ጉባኤ ቁጥር 289 ኤ በመባል የሚታወቅ ድንጋጌ ተቀመጠና 5 ሀገራት
ኮሚሽን እንዲያቋቁሙና የኤርትራን ዕጣ ፈንታ በሚመለከት ምክረ ሀሳብ ለኤርትራን በሚመለከት 5 ሀገራት ተሰይመው ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንዲያቀርቡ አሳይመንት ተሰጣቸው ማለት ነው። እነዚህ 5 ሀገራት በርማ፣ ጓቲማላ፣ ኖርዌይ፣ ፓኪስታን እና ደቡብ አፍሪካ ናቸው። እነዚህ 5 ሀገራት በኮሚሽንነት እንዲያገለግሉና ኮሚሽን አቋቁመው ኤርትራ ድረስ ሄደው የኤርትራን ተቃዋሚዎች፣ የተለያዩ ህብረተሰብ ክፍሎች እንዲያነጋግሩና ምንድነው ሀሳባቸው የሚለውን እንዲያዩ ተደረገ። 3 አሳይመንት ተሰጣቸው። የመጀመሪያው የኤርትራን ህዝብ ሀሳብ ምንድነው እንዲያዳምጡ፣ ሁለተኛ የምስራቅ አፍሪካን ሰላም ከግምት ባስገባ መንገድ የተሻለው አማራጭ ምንድነው የሚለውን ይዘው እንዲቀርቡ፣ ሶስተኛ አማራጭ ኢትዮጵያ ያላት ልታነሳው ተገቢና ህጋዊ የባህር በር ጥያቄ ሊመልስ የሚችል አማራጭ ይዘው እንዲቀርቡ እነዚህ አሳይመንቶች ለ5ቱ ሀገራት ተሰጣቸው ማለት ነው። በኋላ ሄደው ኮሚሽኑ ኤርትራ ውስጥ የተለያዩ ህብረተሰብ ክፍሎች አናግሮ የቤት ስራውን ሰርቶ፣ ነገር ግን ደግሞ 5ቱም ደግሞ ተመሳሳይ የሆነ ሀሳብ ሳይሆን የተለያየ አይነት ሀሳብ ይዘው ቀረቡ። ኖርዌይ በወቅቱ ኤርትራ ከኢትዮጵያ ጋር ሙሉ በሙሉ ትዋሃድ የሚል ሀሳብ አቀረበች። በርማ በአሁኑ ያው ማይናማር የምንላት ማለት ነው በርማ እና ደቡብ አፍሪካ ኤርትራ በፌዴሬሽን ከኢትዮጵያ ጋር ትዋሃድ የሚል ሀሳብ አመጡ። ጓቲማላ እና ፓኪስታን ደግሞ ኤርትራ አንድ 10 ዓመት የሚሆን ጊዜ በተባበሩት መንግስታት ድርጅት በሞግዚትነት ተዳደርና በኋላ ነፃ እንድትወጣ ራሷን ችላ ነፃ ሀገር እንድትሆን የሚል ሀሳብ አቀረቡ ማለት ነው። ይሄም ሲደረግ እንግዲህ የተለያየ ሀሳብ ስላመጡ ጉባኤው ጋር ቀረበና አዋጅ ቁጥር 395 የሚባል አዋጅ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትዋሃድ 1952 ላይ በዚህ አዋጅ መሰረት ጸድቆ ፌዴሬሽኑ እውን ሆነ ማለት ነው። ግን ይሄም ሲሆን ራሷን ችላ ትቁም ብለው ያሉት እንደ ፓኪስታን ሳይቀር የኢትዮጵያን የባህር በር ጥያቄ አላጣጣሉም ያን ጊዜ ማለት ነው። እንኳንና በፌዴሬሽን ትዋሃድ ከኢትዮጵያ ጋር በቀጥታ አንድ አካል ትሆን ያሉት ብቻ ሳይሆን ትገንጠል ራሷን ትቻል ከጊዜ በኋላ ብላ ያለችው ፓኪስታን ሳይቀር ይህንን የፌዴሬሽን የባህር በር ባለቤትነት ጉዳይ ደግፈውት ነበረ ማለት ነው። ነገር ግን በኋላ ላይ ከ10 ዓመት በኋላ ማለት ነው 1962 ህዳር 15 ቀን ኤርትራ በ10 ዓመታት ያክል በፌዴሬሽን ቆይታ፣ ነገር ግን አፄ ኃይለሥላሴ በወቅቱ የኤርትራ ተቋቁሞ በወቅቱ የነበረውን የክልል ፓርላማ አቅርበው በፓርላማው ውሳኔ ፌዴሬሽኑ ፈርሶ ኢትዮጵያ እንደ ሌሎቹ ክልሎች እኩል ስታተስ እንዲኖራት አደረጉ ማለት ነው። በወቅቱ የነበረው ዩኒተሪ አይነት አስተዳደር ስርዓት ስለነበረ ኤርትራን በተለየ መልኩ ፌዴሬሽን መሆን ይቃወሙ የነበሩ በአጠገባቸው የነበሩ መሳፍንቶች፣ በአገዛዙ ስር የነበሩ ሰዎች ፌዴሬሽኑን እንዲፈርስ ኮንትሪቢዩት አድርገዋል። ፌዴሬሽኑ በፈረሰ ሰዓት በፓርላማው ከሚፈርስ ይልቅ ህዝበ ውሳኔ ይካሄድ የሚል በወቅቱ ትልቅ ሮል የተጫወቱት አክሊሉ ሀብተወልድ አንስተው ነበረ። አክሊሉ ሀብተወልድ ትልቅ የታሪክ ኮንትሪቢዩሽን ያላቸው ሰው ናቸው። በኋላ ደርግ ከ60ዎቹ ባለስልጣናት ጋር አብሮ የገደላቸው የአገር ባለውለታ ናቸው። እኚህ ሰው ፌዴሬሽኑ ሲፈርስ በህዝበ ውሳኔ መፍረስ አለበት የሚለውን ሀሳብ ደግፈው ያቀረቡ ሰው ናቸው። እነዚህን የታሪክ ሂደቶች ማንሳቱ ኢትዮጵያ ያለፈችበትን ሂደት በደንብ ስለሚያብራራ ማስቀመጥ ስለሚገባ ነው። ሌላኛው እንግዲህ ወሳኝ ነጥብ ይሄ ከሆነ በኋላ እንግዲህ ከ1952 ጀምሮ በፌዴሬሽን በኋላ ከ1962 ጀምሮ ደግሞ እንደ ማንኛውም ክልል ወይም አውራጃ የኤርትራ ክፍለ ሀገር ከኢትዮጵያ ተዋህዶ በአፄ ኃይለሥላሴም ዘመን ሙሉ በሙሉ በደርግ 17ቱ ዓመታት ደግሞ እንግዲህ ይሄ ኢትዮጵያ የአሰብም የምጽዋም ወደቦች ባለቤት ሆና ኖራለች። ነገር ግን ደግሞ እንግዲህ ለትጥቅ ትግል መነሻ የሆነው አንዱ የፌዴሬሽኑ መፍረስ ነው ይባላል፣ ይነሳል። ነገር ግን ደግሞ በአካባቢው ያሉ ታሪካዊ የሆኑ ጠላቶቻችን በአባይ ውሃ ባለቤትነት በቀጠናው ደግሞ የኢትዮጵያ ተገሎ መኖር
ፍላጎት ያላቸው እንደ ግብፅ ያሉ ቡድኖች ይህንን እንደማነሳሻ በመጠቀም የትጥቅ ትግል እንዲጀመርና ግፊት በማድረግ የወታደራዊ የፖለቲካ ድጋፍ በማድረግ እንደ ኢፒኤልኤፍ ያሉ ቡድኖች እና ሌሎች እንደ ቲፒኤልኤፍ እና ሌሎችም በትጥቅ ትግል ኢትዮጵያ ውስጥ ረጅም ዓመታት ያስቆጠሩ ቡድኖች መሳሪያ እንዲያገለግል አድርገዋል ማለት ነው። በምዕራፍ 4 ለማንሳት የሞከረው ኤርትራ በጦር ኃይል ተገንጥላ ራሷን ችላ ስትወጣ የነበሩ የታሪክ ስህተቶች ነው የሚሞግተው። ኤርትራ የተሰጣት እውቅናን በተመለከተ መጽሐፉ የሚሞግተው እንግዲህ 1983 ዓ.ም ድረስ ኤርትራ የኢትዮጵያ አካል ነው የነበረችው። ነገር ግን ደግሞ ከዛ በኋላ ሻዕቢያ በወቅቱ ከህወሓት ጋር በፈጠረው ስምምነት በሽግግር መንግስቱ ነው ራሷን ችላ እንድትወጣ የተደረገው። ያን ጊዜ ኢትዮጵያ የአሰብንም የምጽዋንም ወደቦች አጣ የመልክዓ ምድር እስረኛ እንድትሆን ተፈረደባት ማለት ነው። ያን የነበረው የሽግግር መንግስት በዓለም አቀፍ ህጎች አንጻር ሲታይ የሽግግር መንግስት ሮል ሰላምን፣ መረጋጋትን ማስፈንና ወደ ሰላማዊ ሽግግር የሚመጣ ስርዓትን መዘርጋት ነው እንጂ የአንድን አገር ግዛት ቆርሶ የመስጠት ህጋዊ ማንዴት እና ህጋዊ ውክልና አልነበረውም። ስለዚህ እሳቸው የሚያነሱት ግዛት ቆርሶ የመስጠት ስልጣን በሌለ ሁኔታ በወቅቱ ኢህአዴግ የሽግግር መንግስት ሆኖ ግን ደግሞ ኢትዮጵያን የመልክዓ ምድር እስረኛ እንድትሆን አድርጓታል ነው ክርክራቸው። በወቅቱ የነበሩት የሽግግር መንግስቱ ጠቅላይ ሚኒስትር ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት ጽፈው እውቅና እንድታገኝ አድርገዋል ኤርትራ። ያ የእውቅና ደብዳቤ ያው እንደ ወሳኝ የታሪክ ጥፋት ተደርጎ የሚወሰድና ኢትዮጵያን የባህር በር እንድታጣ ያደረገ ውሳኔ ነው። መከራከር አቅማችንን ተጠቅመን ያን ጊዜ ሲያደራድሩን የነበሩት በወቅቱ እንደ ሄርመን ኮሆን ሳይቀር የወደብ ባለቤትነት ጥያቄ አክሰስ ቱ ሲን እንኳን የአክሰስ ቱ ሲ ብቻ ሳይሆን የባለቤትነት አሰብን በሚመለከት እንድናነሳ እንኳን ለተደራዳሪዎች ሀሳብ ቢያቀርቡ እንኳን በወቅቱ ችላ ተብሎ እኛ ተፈርዶብን የሁለቱንም ወደቦች አተን ከባህር ተገለን እንደኖርን መጽሐፉን አስቀምጧል ማለት ነው። ሌላው በምዕራፍ 5 ጀምሮ እስከ 8 ድረስ ያነሳው የአልጀርስ ስምምነት ጉዳይ ነው። ኢትዮጵያ እንግዲህ ያው ኤርትራ ራሷን ችላ አገር ከሆነች በኋላ የነበረው ግንኙነት ተቋማዊ መልክ አልያዘም። ስርዓት ያጣ የሁለት ሀገራት ግንኙነት የማይመስል በመርህ ያልተመራ ግንኙነት ነው የነበረው። ከኢትዮጵያና ኤርትራ ጋር የነበረው ግንኙነት ኤርትራ በኢትዮጵያ ላይ ዲፔንደንት ሆና ኢቭን ማታመርታቸው ምርቶች ሳይቀር ከመሃል ሀገር ከቡና አብቃይ አካባቢዎች ወስዳ የቡና አምራችነት ሪከርድ ጭምር የያዘችበት ቡና ኤክስፖርተር የሆነችበት በመሃል ሀገር ገብተው የውጭ ምንዛሬ እንደፈለጉ የሚያገኙበት ስርዓት ባጣ መንገድ የተመራ ግንኙነት ነው የነበረን የኢትዮጵያና ኤርትራ። ከጦርነቱ በፊት የነበረው ግንኙነት ያ ስርዓት አጣ ግንኙነት ወደ ጦርነት ሄዶ በ1990ዎቹ መጀመሪያ ላይ ደም አፋሳሽ ጦርነት ተካሂዶ ባድመ እንደ ምክንያት ይቅረብ እንጂ በወቅቱ የኢሳያስ መንግስት በኢትዮጵያ ላይ በቀጠናው ላይ የበላይ ለመሆን ሲመኝ የነበረው ነገር በመክሸፉ ምክንያት የነበረ ብዙዎች ወገኖቻችንን ያጣንበት ጦርነት ነው። ያ ጦርነት በኢትዮጵያ ድል አድራጊነት በወንድሞቻችን በእህቶቻችን ጀግንነት ኢትዮጵያውያን ድል አድርገዋል። ነገር ግን ያን ድል ተከትሎ ደግሞ በወቅቱ የአፍሪካ ህብረት ሊቀመንበር የነበሩት የአልጄሪያው ጠቅላይ ሚኒስትር አነሳሽነት በአልጀርስ የተደረገ ስምምነት አለ። ያ የአልጀርስ ስምምነት ኢትዮጵያን የጎዳ ነው። የዶክተር ያዕቆብ ክርክር ከምዕራፍ 5 እስከ 8 ያስቀመጡት የአልጀርሱ ስምምነት ኢትዮጵያን ዳግም ያደማ፣ ከወደብ እንድትርቅ ያደረገ፣ ከባህር በር የነጠለ የቀኝ ግዛት ውሎችን አምጥቶ ተግባራዊ እንዲደረግ ያደረገ ነው ብለው ነው የሚከራከሩት። በዚህ መሰረት የአልጀርስ ስምምነት ኢፍትሐዊ ነው፣ ሊሰረዝ ይገባል ነው። ኢትዮጵያ ለመከራከሪያነት የተጠቀመችባቸው ውሎች በ1900፣ በ1902፣ በ1908 ተዋዋለቻቸው ብለው ያቀረቧቸው በዳግማዊ ምኒልክ ጊዜ የተፈረሙ ውሎች ናቸው ነው። ነገር ግን በዶክተር ያዕቆብ እይታ እነዚህ ውሎች መሰረት የላቸውም። ምክንያቱም እንግሊዝ
እና ጣሊያን የተፈራረሟቸው ውሎች በወቅቱ ኢትዮጵያን ሊያስሩ እንደማይችሉ፣ እነዚህ ውሎች የቅኝ ግዛት ውሎች ናቸው። ይሄ ደግሞ በ1947 ዓ.ም ድል አድራጊዎቹ አገራት በተፈራረሙበት ወቅት አንቀጽ 23 ላይ ጣሊያን በአፍሪካ የነበሯት ማንኛውም መብቶች ሲሰረዙ ውሎቹም አብረው ተሰርዘዋል። በ1952 በፌዴሬሽን ኢትዮጵያ ኤርትራን ስትረከብ ቀደም ሲል ጣሊያን ያደረገቻቸው ውሎች በሙሉ ተሰርዘዋል። እንደገና ድርድር ደግሞ አልተካሄደም። አስቀድሞ ተደረጉ የተባሉ ውሎች በሙሉ ኢትዮጵያ ሰርዛቸዋለች። በነጋሪት ጋዜጣ በወጣ አዋጅ ቁጥር 6 1952 በኢትዮጵያ የተሰረዙ ውሎች ናቸው እነዚህ ውሎች። በ1900 የተፈረመው ውል የተደነገገውም ያን ጊዜ ምንድን ነው የሚለው ጣሊያን ኤርትራን ለቃ ስትወጣ መላው ኤርትራ ወደ ኢትዮጵያ ይካለላል የሚልም ጭምር አለው። ስለዚህ እነዚህ በሙሉ ሲወሰዱ አሸናፊ ሆነን ሳለ ግን በቅኝ ግዛት ውሎች ነው አልጀርስ ላይ የቀረብ ነው። ይሄ ደግሞ እጅግ ታሪካዊ የሆነ ስህተት እንደሆነ አስቀምጦታል። ሌላው ይዘን የቀረብናቸው ውሎች የእኛና የኤርትራ ግንኙነት የቅኝ ግዛት ግንኙነት አይደለም የነበረው። እንደ ሌሎቹ የአፍሪካ ሀገራት በቅኝ ግዛትና በተገዢዎች መካከል እንዳለው አይደለም። ስለዚህ በዚህ መሰረት እኛ መብቶቻችንን አጥተናል። ወደ ዓለም አቀፍ ፍርድ ቤት መሄድ ሲገባን ወደ ግልግል ኮሚሽን ሄድ ነው። ይሄም አንድ ጥፋት ነው ብለው አንስተዋል። ለኤርትራ የተሰጡ መብቶች ባልተገባ መንገድ የተሰጡ ናቸው። ጠረፍ ተብሎ እስከ 60 ኪሎ ሜትር ድረስ ዲፋይን የተደረገው መስመር ሳይቀር በተዛባ መንገድ ተቀምጠዋል። ሌላው ደግሞ ዓለም አቀፍ ሕግ በያስከው እርጋ የሚል ዩቲ ፖሲደስ ጁሪስ የሚባል ሕግ አለ። ይሄ በ1964 ዓ.ም ካይሮ ላይ በወቅቱ የአፍሪካ አንድነት ድርጅት መሪዎች ቀደም ሲል በቅኝ ግዛት ወቅት የተደረጉ የድንበር ጉዳዮች ራሱን ችሎ ወይም ደግሞ በዛው ባለበት ይርጋ የሚባለው የጣሰ ነው የሚል አንስተዋል። ከዚህ ሁሉ ተደምሮ ሲታይ ኢትዮጵያን የሚወዱት አንድ ክሪስቶፈር ክላፋም የሚባሉ ጸሐፊ የጻፉት ጽሑፍ ላይ ምንድነው ያነሱት? ውሳኔው ኢትዮጵያን የጎዳና ኢትዮጵያ ያሸነፈችውን ድሏን ሽንፈቱን ከድል መንጋጋ ጭምር የነጠቀ ብሎ ያንን ድል ከድል መንጋጋ ፈልቅቆ ያወጣ ነው ብለው አንስተዋል። ስለዚህ ይሄን ነገር ስናይ ኢትዮጵያ እጅግ የተጎዳችበት እንደሆነ አንስተዋል ማለት ነው። እነዚህን ነገሮች በዝርዝር ከምዕራፍ 5 እስከ 8 አንስቷል። ይህን ካነሳ በኋላ የድንበር ኮሚሽኑ ውሳኔ ኢትዮጵያ ልትሰርዘው ይገባል ብሎ 5 ሪዝኖች አስቀምጠዋል። አንደኛ ዋናው የድንበር ኮሚሽኑ ምሰሶ ሀሳብ የተኩስ አቁም ስምምነቱ ፈርሷል በኤርትራ በኩል አንድ። ሌላው ችካል የመትከል ውሳኔው ተግባራዊ እንዳይደረግ እንቅፋት ተፈጥሯል። አንዳንድ የሰላም አስከባሪ በወቅቱ የነበሩ ኃይሎች ከኤርትራ እንዲባረሩ የኤርትራ መንግስት አድርገዋል። የሰላም ቀጠና ተብሎ ዲሚሊታራይዝድ የሆነው ዞን በኤርትራ በኩል ተደጋጋሚ ተወሯል። እንደ ታማኝ አጋርም አትቆጠርም ሀገር ስለሆነች የድንበር ኮሚሽን ውሳኔ ሊፈርስ ይገባል ብለው የሞገቱት ማለት ነው። ሌላው እንግዲህ ምዕራፍ 9 ላይ ለማስቀመጥ የተሞከረው የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ ህዝባዊ ቡድኖች ያደረጓቸው ትግሎች ናቸው። እንደ ፓርቲዎች በኢትዮጵያ ውስጥ የተለያዩ ፓርቲዎች ያደረጓቸው ተጋድሎች፣ ግለሰቦች ጭምር ያደረጓቸው ተጋድሎች አንስተዋል ማለት ነው። ከሁሉ በላይ የሚመስጠኝ በዚህ መጽሐፍ ላይ የቀድሞ የህዝባዊ ወያነ ሓርነት ትግራይ ታጋዮች የነበሩ ለምሳሌ እንደ ጀነራል አበበ ተክለአረጋይ ለምሳሌ በጻፉት መጽሐፍ ላይ ያስቀመጡት እንደ አውሮፓውያን አቆጣጠር እስከ 1994 ዓመተ ምህረት የማዕከላዊ ኮሚቴ አባልና ከፍተኛ የመከላከያ አዛዦች አንዱ እንደመሆን መጠን በጊዜው የኤርትራ ነፃነትና የኢትዮጵያ ባህር በር ጥያቄ አስመልክቶ የመንግስት አቋም አውቀው ነበር። የባህር በር ጥያቄ የሚያነሱ ኢትዮጵያውያን ህገ መንግስቱን በተለይም የብሔር ብሔረሰቦችን የራስን ዕድል በራስ የመወሰን እስከ መገንጠል የሚደነግገውን አንቀጽ 39 የማይቀበሉ የፊውዳል ስርዓትና የወታደራዊ አገዛዝ የሚናፍቁ የኤርትራ ነፃነት የማይቀበሉ ጦርነት ናፋቂዎች አድርጌ ቆጥራቸው ነበር። አሰብ ወደብ ውስጥ ብቻ የነበረው የኢትዮጵያ ሀብት ዝርፊያ የባህር በር ጥያቄ እንዳነሳ ቀስቅሶኛል። ለምን ህወሓት ኢህአዴግ ይህንን አቋም እንደወሰደ ታሪክ እስኪያጣራው ሚስጥር ሆኖ ይቆያል። ሆኖም ግን ለኔ ምክንያቱ ድንቁርናና አጉል ትዕቢት ነው።
ብለዋል። ለምሳሌ ጀነራል አበበ ማለት ነው። እንደዚሁም ደግሞ ጀነራል ጻድቃን ደግሞ ብንወስድ ለምሳሌ በወቅቱ አሰብ ወደብን ባለቤትነት በተመለከተ ጦርነቱ ከተካሄደ በኋላ ሳይቀር ማንሳት እንችል እንደነበረ እስከ ቅርብ ጊዜ ድረስ ሀሳባቸውን የሚሞግቱ ሰዎች ናቸው። ግለሰቦች፣ አገር ወዳድ የሆኑ ሰዎች፣ ፓርቲዎች ያደረጓቸው ትግሎች በዚህ መጽሐፍ ላይ በደንብ ተዘርዝረዋል ማለት ነው። ሌላው በመጽሐፉ የተነሳው ምዕራፍ 11 ላይ የካሜሩን እና የናይጄሪያ ጉዳዩን ዓለም አቀፍ ፍርድ ቤት መውሰዳቸው በኋላ ለካሜሩን እንደተፈረደ በአካሲ በሚባል ቦታ ላይ ባህረ ሰላጤ ላይ የነበራቸው ክርክርና እዛ ውስጥ ደግሞ እሳቸውም ዶክተር ያዕቆብም ተገኝተውበት ትግል ያደረጉበትን ጉዳይ እንደ ምሳሌ አንስተዋል ማለት ነው። መጨረሻው ምዕራፍ ላይ እንግዲህ 3 ፍትሃዊ የሆኑ አማራጮችን ዶክተር ያዕቆብ አንስተዋል። ኢትዮጵያ የባህር በር ማግኘት የምትችልበት 3 አማራጮች አቅርበዋል። አንዱ የመጀመሪያው አሰብ ከነደሴቶቿ ሕግ በሚፈቅደው መሰረት 12 ኖቲካል ማይልስ ወደ ባህሩ ገባ ብሎ ያለ ሁሉ ወደ ኢትዮጵያ መታጠፍ እንዳለበትና ሁለቱም ኃይሎች ማለት ነው ኢትዮጵያና ኤርትራ ጤናማ ግንኙነት መስርተው ህዝቡ ከአንዱ አገር ወደ ሌላው በነፃነት ቢንቀሳቀስ ከአንዱ አገር ወደ ሌላው በነፃነት መንቀሳቀስ ብቻ ሳይሆን ሰፊ የኢትዮጵያ ገበያ ኢትዮጵያ ለኤርትራ ክፍት እንዲደረግ ኤርትራውያንም የኤሌክትሪክ አቅርቦት፣ የምግብ ሰብሎች አቅርቦትን እነዚህን በዘመድ ዋጋ ከኢትዮጵያ የሚያገኙበት አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ እንደ ምርጫ ያቀረቡት ለምሳሌ በአንዳንድ የትልልቅ የኢትዮጵያ ቢዝነሶች ውስጥ ሼር እንዲሆን ጭምር ያሉት ማለት ነው። እንግዲህ ይሄ ሁለተኛ ምርጫ የተባለው ኤርትራ እንግዲህ የእርሻ መሬት ያስፈልጋታል፣ ኢትዮጵያም ደግሞ የባህር በር ያስፈልጋታል። ስለዚህ የላንድ ስዋፒንግ ወይም የወሰን መሸጋሸግ ለኤርትራውያን የተወሰነ የእርሻ መሬት ሰጥተን አሰብን ወደ ኢትዮጵያ ብናጥፍ የሚልም ሀሳብ አቅርበዋል። ሌላው ሶስተኛ ያቀረቡት አሰብ ከነደሴቶቿ የሁለት አገርነት በጋራ ይዘውት ሁለቱም ሀገራት በጋራ ይዘውት ይሄ ጆይንት ሶቨርኒቲ የሚባለውን ተግባራዊ ብናደርግ በሚል አንስተዋል ማለት ነው። ይህም ምሳሌዎች አሉ በዓለም ላይ። ለምሳሌ አንዶራ የሚባል ግዛት የፈረንሳይና የስፔን እነዚህ ጆይንት በሆነ ሶቨርኒቲ የሚያስተዳድሯት ቦታ ናት። ስለዚህ ልምዶ አለ ማለት ነው። አገራት ደግሞ ለሌላ ግዛት ቆርሰው ደግሞ መሬታቸውን ሰጥተው የባህር በር በየብስ ታጥሮ የነበረን ሀገር የባህር በር አክሰስ እንዲያገኝም ረድተዋል። ለምሳሌ የዲሞክራቲክ ሪፐብሊክ ኮንጎ ከአንጎላ አግኝታ ወደ ባህር በር አክሰስ እንድታገኝ የተደረገውን አንስተዋል። ሌላም ደግሞ ከአንደኛው ዓለም ጦርነት በኋላ በቨርሳይልስ በተደረገ ውል መሰረት ፖላንድ ወደ ባህር በር የሚያዘልቃትን መሬት ከጀርመን ነው ተቆርሶ ተሰጥቷት ወደብ አልባ የነበረችው ሀገር ፖላንድ የወደብ ባለቤት የሆነችው። ስለዚህ ይሄ ሁሉ ምርጫ አለ። ይሄ ሁሉ እያለ ምሳሌ እያለ በዓለም ላይ እኛ የባህር በር ወደብ ሳናገኝ ባህር አክሰስ ሳናገኝ ወደብ ሳናገኝ ታስረን የምንቀርበት ምክንያት መኖር የለበትም ብለው ያነሳሉ። እነዚህ ሁሉ ተዳምረው ሲታዩ ዶክተር ያዕቆብ ኢትዮጵያ የባህር በር የምታገኝበትን መንገድ በተመለከተ ተገቢ ትግል እንዲደረግ እና አንድ ወቅት አገር ወዳድ የሆነ መሪ ሲነሳ ይሄን ያነሳዋል ብለው የዛሬ ከብዙ ዓመታት በፊት ያነሱት ነበረ። አሁን ላይ ይሄንን ለማንሳት የሚያስችል እድሉ አለን የሚል ለማንሳት ነው። ትውልዱም ተነስቷል። ትግል ሊደረግበት የሚገባ ርዕሰ ጉዳይ ሆኖ እናገኘዋለን። ከልብ አመሰግናለሁ።